በየትኛውም ዓለም ላይ ያላችሁ ቅዱሳን እወዳችኋለሁ። አንድ መልእክት ይዤ መጥቻለሁ። ለእናንተ መልእክት አለኝ። መልእክቱ በመጽሐፍ ቅዱስ ውስጥ ላይ አንድ ቃል አለ። ዖዝያ በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ አየሁ አለ። አንድ ነገር ነግራችኋለሁ። እናንተ እግዚአብሔርን እንዳታዩ፣ ከፍታ ላይ እንዳታዩ የከለከለ ማን ነው? በኢሳይያስ ዘመን ዖዝያ በሞተበት ዓመት እግዚአብሔርን አየሁት፣ መላእክቶቹን አየሁ፣ 6 ክንፍ ያለው ሱራፌልን አየሁ ካለ እግዚአብሔርን እንዳታይ፣ ክብሩን እንዳታይ፣ በሕይወት አዲስ ነገር እንዳይሆን የከለከለ ማን ነው? ከዚህ ሰዓት ጀምሮ ጸልያለሁ በጌታ በኢየሱስ ስም አደገኛ መጋረጃ ፊት የቆመ እንደ ጎልያድ የቆመ ይወድቃል አለኩ። በቃ ይወድቃል አልኩ። አምነህ ተቀበል። ከዚህ ቀን ጀምሮ ይወድቃል። የእግዚአብሔርን ክብር ታየዋለህ። የጌታን ክብር ታየዋለህ። በኢየሱስ ስም ማየት ይሁንላችሁ። ሻሎም